በ6 ወር ህፃን ሆኜ ነው እናቴ ሞተችብኝ። አሁን ምን እንዳረግልህ ትፈልጋለህ? ለኔ አንድ ዳቦ ብቻ ከገዛህልኝ ይበቃኛል። አባቴ አሁን ርቦ ስላለዛ ለሱ ጆን ነገር ምግብ ግዛልኝና 100 ብርም ብትሆን ደሱ ለባካውንቱ ላክልኝና ከዛ በኋላ ነው ሄጄ ብሩን በይቴ ማጥቼ ምግብ ልግዛለት። ለኔ ችግር የለብኝም። አንድ ዳቦ ምገዛልኝም ባገዛልኝም ችግር የለም። ዋና አባቴ ብቻ ይብላልኝ። አንተ ሳትበላ ለአባትህ ትጨነቃለህ? አዎ አባቴን በጣም ነው የምወደው። በ6 ወር ህፃን ሆኜ ነው እናቴ ሞተችብኝ። ዳት ብትኖርልኝ ደስ ይለኝ ነበር ግን አጣል በዩት ስመራሱ አባቴ ነገርኛል። ገነት ነው በረሱ ባላቃትም ወዳታለሁ። እናቴ በህይወት ብትኖር ምን ትላት ነበር በዚህ ሰዓት? እናቴ በህይወት ብትኖር ኖሮ በጣም ደስ ይለኛል። ወዳታለሁ። ባያትም ደስ ይለኛል። በርቴንም በስተክል ማራለሁ። አሁን አቁማል ትምህርት? አዎ አቁሜያለሁ አሁን ትምህርት። አባቴ ምክንያት አቋርጬ ነው ያለሁት። ተመላሽም ከምግብ ቤትም ፈልጌ እበላለሁ፣ ችግር የለብኝም። አባቴ ግን የትም ፈልጎ መብላት አይችልም። እኔ ለዛ ብዬ ነው። አባቴ አካውንት አለው? አዎ አለ። ታውቀዋለህ? አዎ። ትነግረኛለህ አካውንቱን? አዎ እነግርሃለሁ። ንገረኝ። 1000 67 67 60 60 57 57 11 11 4 ሚስተር ሲሳይ ሁሴን አደም የና አካውንቱ? እሺ ይሄው ልኬለታለሁ። እሺ ይሄው አባትህ ጋር መሄድ እንችላለን አብረን? አዎ እንሂድ። አባትህ የት ነው ያለው? አርሴማ። እንሂድና እሱን እናገኘው። እንሂድ። እሺ ነበር። እሺ